ዛሬ ደግሞ የምንመለከተው የመጽሐፍ ቅዱስ ክፍል መግቢያ መጽሐፈ ኢዮብን ነው። በመጽሐፈ ኢዮብ የምናገኘው ታሪክ ብርቱ ስቃይና ጥፋት ስለደረሰበት ስለ አንድ ደግ ሰው የሚገልጥ ነው። ይህ ሰው ልጆቹንና ንብረቱን ሁሉ ከማጣቱ ሌላ በብርቱ ቁስል ተመትቶ ይሰቃያል። ከዚህ በኋላ በቅኔ መልክ በቀረቡ 3 ውይይቶች ኢዮብና የኢዮብ ወዳጆች በዚህ አሰቃቂ ሁኔታ የተሰማቸውን ስሜት ይገልጣሉ። በመጨረሻም እግዚአብሔር ለኢዮብ ይገለጣል። የኢዮብ ወዳጆችም በኢዮብ ላይ ስለደረሰው መከራ አስተያየት የሚሰጡት በተለመደው የሃይማኖት አስተሳሰብ ላይ ተመርኩዘው ነው። ስለዚህ እነርሱ እግዚአብሔር ለደግ ሰው በጎ ዋጋ ሲሰጥ ክፉውን ሰው ይቀጣል። በዚህ አይነት ኢዮብ ይህ ሁሉ መከራ የደረሰበት ኃጢአት በመስራቱ ይሆናል ይላሉ። ነገር ግን ኢዮብ ፍጹምና ደግ ሰው በመሆኑ ይህን የመሰለ ከባድ ቅጣት የሚገባው አልነበረም። እንግዲያውም እንቆቅልሽ የሆነው ነገር እርሱን በመሰለ ደግ ሰው ላይ ይህን ያህል ከባድ ቅጣት መድረሱ ነው። ምንም እንኳን ኢዮብ እምነቱ ባይናጋ ትክክለኛውን ፍርድ በመስጠት ነፃ እንዲያወጣውና ወደ ቀደመው ሁኔታው እንዲመልሰው እግዚአብሔርን አጥብቆ ከመጠየቅ አልቦዘንም። እግዚአብሔር ለኢዮብ ጥያቄዎች ሁሉ በዝርዝር መልስ የሰጠ ባይሆንም የእምነቱን ጽናት በማድረግ መለኮታዊ ኃይልና ጥበብን አስደናቂ በሆነ የግጥም የሥነ ጽሑፍ አቀራረብ ገልጦለታል። ከዚያም በኋላ ኢዮብ እግዚአብሔር ታላቅና ጠቢብ መሆኑን አረጋግጦ ድፍረትና ቁጣ የተሞላባቸው ቃላት በመናገሩ በመጸጸት ንስሐ ገብቷል። በመጨረሻ ላይ ግጥም ባልሆነ አጻጻፍ የተመለከተው ክፍል የሚያስረዳው ኢዮብ ወደ ቀድሞ ሁኔታው መመለሱና እንዲያውም በንብረት በኩል ከድሮ የበለጠ ማግኘቱ ነው። የኢዮብ ወዳጆች በእርሱ ላይ የደረሰው መከራ በምን ምክንያት መሆኑ ስላልገባቸው እግዚአብሔር በብርቱ ገሥጿቸዋል። ከልማዳዊ ሃይማኖት አስተሳሰብ ይልቅ እግዚአብሔር ታላቅ መሆኑን የተረዳ ኢዮብ ብቻ ነበረ። የመጽሐፉን ይዘት ስንመለከት ኢዮብ ሀብቱን፣ ቤተሰቡንና ጤንነቱን ማጣቱ፣ ኢዮብ የተወለደበትን ቀን መርገሙ፣ የመጀመሪያው ዙር ውይይት፣ የሁለተኛው ዙር ውይይት፣ የሶስተኛው ዙር ውይይት፣ የኢዮብ የመጨረሻ ንግግር፣ ኢዮብ ጥፋት የሌለበት መሆኑን አረጋግጦ መናገሩ፣ የኤልዩ ንግግር፣ ለመጀመሪያ ጊዜ የእግዚአብሔር ንግግር፣ ለሁለተኛ ጊዜ የእግዚአብሔር ንግግርና የኢዮብ መልስ፣ እግዚአብሔር እንደገና ኢዮብን በጤንነት በሀብትና በቤተሰብ እንደባረከው፣ ይህንን ሁሉ በዚህ ክፍል እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ። መዝሙረ ዳዊት መግቢያ። መጽሐፈ መዝሙር በመጽሐፍ ቅዱስ ውስጥ ከሁሉ የረዘመ ነው። እነዚህም መዝሙሮች በግለሰብ ወይም በህብረት የሚዘመሩ ወይም የሚነበቡ ናቸው። በዚህ መጽሐፍ ውስጥ 150 መዝሙሮች ይገኛሉ። አብዛኞቹንም የጻፏቸው ንጉሥ ዳዊት ነው። በረዥም ዘመናት ተሰብስበው ለእስራኤል ሕዝብ የአምልኮ ሥርዓቶች ዋናዎቹ ሆኑ። አንዳንዶቹ መዝሙሮች ምን አይነት የሙዚቃ መሳሪያና ምን አይነት ቃና መከተል እንደሚገባቸው የመዘምራን አለቃ ይመሩታል። ለምሳሌ መዝሙር 4 እና መዝሙር 45ን ይመለከተዋል። ውዳሴ፣ ምስጋና፣ እምነት፣ ተስፋ፣ ስለ ኃጢአት ጸጸት፣ የእግዚአብሔር ታማኝነትና እርዳታውን የመሳሰሉትን ዋና ዋና የመጽሐፍ ቅዱስ ሐሳቦች በመዝሙሮቹ ውስጥ ተንጸባርቀዋል። የመዝሙሮቹ ዋነኛው ማዕከላዊ ሐሳብ በእግዚአብሔር ላይ መታመን ነው። የመዝሙሮቹ ጸሐፊዎች እግዚአብሔርን በማመስገን ወይም ችግራቸውን በመግለጽ እውነተኛ ስሜታቸውን ያቀርባሉ። በጥንታዊ እስራኤል መዝሙሮቹን በተለያዩ ሁኔታዎች ይጠቀሟቸው ነበር። እነርሱም እንደ መዝሙር 105 እግዚአብሔርን ለማመስገን፣ እንደ መዝሙር 13 ሐዘንን ለመግለጽ፣ እንደ መዝሙር 1 ለማስተማር፣ እንደ መዝሙር 72 የእስራኤል ነገሥታት በቅን እንዲፈርዱ ለመጸለይ፣ እንደ መዝሙር 47 እግዚአብሔር በፍጥረቱ ሁሉ ላይ ያለውን ሥልጣን ለመግለጽ፣ እንደ መዝሙር 122 ፍቅርን ለኢየሩሳሌም ለመግለጽ፣ እንደ መዝሙር 126 በዓላትን ለማክበር ናቸው። በእርግጥ ብዙዎቹ መዝሙሮች ከአንድ ዓላማ በላይ ሊኖራቸው ይችላል። ጌታችን ኢየሱስ ክርስቶስ በስብከቱና በትምህርቱ ብዙ ጊዜ በመዝሙሮች ይጠቀም ነበረ። የአዲስ ኪዳን ጸሐፊዎችም በየጊዜው መጽሐፈ መዝሙርን ጠቅሰዋል። የቀደሞቹ ክርስቲያኖችም በኢየሱስ ክርስቶስ አማካኝነት እግዚአብሔር ያደረገውን በጎ ነገር ለአምልኮ በመዝሙሮቹ ተጠቅመዋል።
ለምሳሌ በመዝሙር 118 ውስጥ የሚገኘው ቁጥር 22 በአዲስ ኪዳን ውስጥ 6 ጊዜ ተጠቅሷል። የመጽሐፉን ይዘት ስንመለከት መጽሐፈ መዝሙር በ5 ንዑሳን ክፍሎች ይከፈላል። አብዛኞቹ የመጀመሪያውና የሁለተኛው ክፍሎች የተጻፉት በንጉሥ ዳዊት ነው። የሶስተኛው ክፍል መዝሙሮች የተጻፉት አንድም በአሳፍ ነው ወይም በቆሬ ልጆች ነው። መዝሙር 120 እስከ 134 የበዓል አከባበር ስነ ስርዓት መዝሙሮች ናቸው። ከዚህም ቀጥሎ 5ቱ የመጽሐፈ መዝሙር ንዑሳን ክፍሎች ቀርበዋል። መዝሙር ከ1 እስከ 41፣ መዝሙር ከ42 እስከ 72፣ መዝሙር ከ73 እስከ 89፣ መዝሙር 90 እስከ 106፣ መዝሙር 107 እስከ 150። እነዚህም በዚህ መጽሐፍ ውስጥ እናገኛለን። ጸጋና ሰላም ይብዛላችሁ። ተባረኩ።